ሁላችሁንም ሰላም ብያለሁ። እያላችሁበት ሰላማችሁ ብዙ ይበልልኝ። ቪዲዮ ከለቀቀ ሊሆነኝ ነው ሆኖኛልም እና ያው ኢትዮጵያ ስለሄድኩ ነው ማለት ነው። እዚህ ጋር የኢትዮጵያ ምግብ አለ፣ ሽሮ ወጥ፣ እንዲሁም ደግሞ ትኩስ እንጀራ በበርበሬ እንጀራ እየጋገርኩ ነው። ሽሮ ወጥም እዚህ አለ ተዘጋጅቷል። ተመገቡ። ማርያም ሀገራችን ያለን ምን ነገር ምንም አይመስለንም እና ከሀገራችን ራቅ ስንል ግን የኢትዮጵያ ምግብ ሽሮዬ ትናፍቀናለች፣ ሰው ይናፍቀናል። እና ብቻ ግን ሁላችሁም ለሀገራችሁ እንዲያበቃችሁ መልካም ምኞቴ ነው። ማይናታ አይኑ ራሱ ቡትቡት ያለ ነው የሚባለው አይደለ? አይኑ ብትክትክ ያለ ነው የሚባለው። ነቃብኝ እና እኮ የምራችንን ያወራ ነው ነገር ግን የምር ነው። ማርያምን ምርጥ እንጀራ በወፍራም ሽሮ እየበላን ነው። እንብላለን ማለት ያቀር ላይ ምን ነው ይህ የኔ ባለሙያ። አቤት መልክ ስጠኝ እንጂ ሙያ ከጎረቤት ይባል የለ። ቅድም የበላነውን አይነት ሽሮ ተመሳሳይ ወጥ ሰርታለች። እኔ እንግዲህ ሽሮና እኔ በቃ ናፍቆታችን ተወጣጣን ትላለች። አንድ ጁካታይ ባለሙያማ ሆኝ ወይ ምን አስቦ ነው ግን አንድ እሱ ነደድ አድርገው አሬ ትኩስ እንጀራ ነስነሰን እንብላ በበርበሬና በዘይት። አትጎራርጅ ያልተጎራረደ ምርጥ ነው። ሙሉ ለሙሉ ደግሞ ስምትላል ይመጣል። ጣዱ ትልቅ ነው ግን በጣም ለበስ ያለ ነው አለ እንትን ለማነባበር ስለሆነ አዎ ነው እንግዲህ እንደምታዩት ወይ ደርቋል። እንትን ስፈልግ ነው የደረቀው። ያምራል ግን ያምር ነበረ። አይ ይሄ ለእንትን የሆነ ለመጨበጥ ወርወር ነው። ዶሮ ወጥ ይመስላል በጣም ስጋ የለውም እንጂ መረቁን ይመስላል።
በድቁሱ ይባላል። አሪፍ አባባል ነው፣ እውነት ነው። ለራሴ ቁርሱ አያሳንሱ ይባላል ተረቱ። እና ልክ ትኩሱን እየተጋገረ እንዳለ በርበሬና ዘይቱን ቅብት አድርጎ ከደን ብሎ ሞቅ ካለ በጣም ነው የሚጣፍጠው፣ በነገራችን ላይ ማለት ነው። እንደውም እናቴ ወፈር አድርጋችሁ ጋግሩት፣ ይሄ በጣም ደርቆባችኋል እያለችን ነበረና ለእኛ ግን እንደዚህ ነው የተስማማን ማለት ነው። እና ከሽከሽ ይላል ሲበሉት። ወፈር ካለ እንዲሁም ደግሞ ዳጎስ አድርጋችሁ ከሆነ የምፈልጉት ደግሞ ከሽከሽ ላይል ይችላል፣ ያም ይጣፍጣል ማለት ነው። እና ብቻ ግን የእናት እጅ ይጣፍጣል እንኳን ይጣፍጣል እያለን ራሳችንን ብንሰራውም ግን ደግሞ በእናት ጓዳ ሲሆን ሁሉ ነገር ይጣፍጣል፣ ይጥማል።